ስለ ሜርሜዶች እናወራለን። ግማሽ ሰው ግማሽ አሳ የሆነችው ይህች ፍጥረት እውነተኛ ናት ወይስ የሰው ልጅ የፈጠራት ድንቅ አፈ ታሪክ? በባህሩ ማዕበል ላይ አንዲት ፍጡር ከእምብርቷ በላይ ጀርባዋና ጡቶቿ እንደ ሴት ነበሩ። ቆዳዋ እጅግ ነጭ፣ ፀጉሯ ረዥም፣ ጥቁርና የተንዘፈዘፈ ነበር። ነገር ግን ልክ ወደ ውሃው ስትጠልቅ የታችኛውን አካል በግልጽ አዩት። ጅራቷ እንደ ፓርፖይስ በትልቅ አሳ ይመስል ነበር። ሰፊው ሰማያዊው ገደል የሰው ልጅ በየቀኑ ከሚኖርበት ምድር እጅግ በጣም ትልቁ፣ ገና በአብዛኛው ያልተገኘውና ሚስጥር የበዛበት ስፍራ። የሰው ልጅ ከጠፈር ይልቅ ስለ ባህር ጥልቀት የማያውቀው፣ ስለ ባህር ጥልቀት የሚያውቀው ያነሰ ነው። ከጠቅላላው የፕላኔታችን ስፋት 70% የሚሸፍነው ይህ ውቅያኖስ ምን ያህል ያልታወቁ ፍጥረታትን በውስጡ እንደያዘ አስበው ያውቃሉ? በእያንዳንዱ የውሃ ጠብታ ውስጥ ዓለማችንን ሊያናውጥ የሚችል ምስጢር ተደብቋል። የጥንት አፈ ታሪኮች ከአቅማችን በላይ ስለሆነ ኃይል ሲናገሩ ነበር። ለዘመናት ሰዎችን ሲማርኩ የኖሩ ምስጢራዊ ፍጥረታት ባህሮችን አቋርጠው በሚጓዙ መርከበኞች አእምሮ ውስጥ ልዩ ቦታ የያዙ፣ አንዳንዶችን በፍርሃት የሚያርዱ፣ ሌሎችን ደግሞ በድንቅ ውበታቸው የሚያማልሉ። ምናብ የፈጠራቸው ናቸው ወይስ በእውነት የህልውናቸው ማስረጃዎች አሉ? ዓለማችን በአብዛኛው ውሃ ነች። የሰው ልጅ ከ5% ያልበለጠውን ብቻ ነው ያጠናው። ታዲያ በቀሪው 95% ውስጥ ምን ተደብቆ ይሆን? በ17ኛው ክፍለ ዘመን ዓለም ገና በካርታ ላይ ያልተሳለችበት ዘመን፣ በሺዎች የሚቆጠሩ መርከበኞች በባህር ላይ የሚጓዙት ባልታወቀ ፍርሃትና ጥንታዊ አፈ ታሪኮች ታጅበው ነበር። ከእነዚህም አፈ ታሪኮች ሁሉ የላቀውና አስፈሪው የእነዚህ ፍጥረታት ታሪክ ነው። እያንዳንዱ የባህር ላይ ሰው ስለ ሰይጣናዊ ውበት አውቃለሁ ብሎ ይናገራል። ቆዳቸው እንደ የጨረቃ ብርሃን ነጭ የሆነ፣ ድምፃቸው ሞት የሚጋብዝ ስለ እነርሱ። ነገር ግን ይህ አሳ አጥማጅ ማመን አልቻለም እስከዚያች ምሽት ድረስ። የሌሊቱ ውሃ ሙሉ በሙሉ ጸጥ ብሎ ነበር። ሰማዩ ኮከብ አልባ። ድንገት መረቡ ክብደቱ ጨመረ። ከአሳ ክብደት በላይ፣ ከድንጋይ ክብደት በላይ፣ ከልብ ትርታ በላይ የሚሰማ ከባድ ጸጥታ። በመርከቡ መብራት ብርሃን ውስጥ አያት። ሙሉ በሙሉ አላወጣትም። በበረዶ ውሃ ውስጥ ፊቷን ወደ ላይ አድርጋ አይኖቿ ባዶ ሆነው፣ ግን ከሁሉም በላይ የሚያስፈራው በእጇ የያዘችው ነገር ነበር። እሷን ለመርዳት ወይስ የያዘችውን ለመውሰድ? እጁን ወደ ውሃ ውስጥ አስገባ። በእጁ የነበረው ሚዛን ነበር፣ የአሳ ሚዛን የሚመስል ነገር ግን በጨለማ ውስጥ አረንጓዴ ብርሃን የሚረጭ። እናም በ1608 ታዋቂው የእንግሊዝ አሳሽ ሄንሪ ሆድሰን ዲስከቨሪ በሚል መርከቡ ሰሜናዊውን የባህር መንገድ ፍለጋ ጉዞ ላይ ሳለ የማስታወሻ ደብተሩ ላይ ዘግቦ ያስቀመጠው ነገር የዓለምን ታሪክ ለዘላለም ለወጠው። ሰኔ 15 ቀን ከግሪንላንድ የባህር ዳርቻ ርቆ ሁለት የሆድሰን መርከበኞች ቶማስ ሂልና ሮበርት ሬይኖር የማያምን ወይንም የማይታመን ነገር አዩ። በባህሩ ማዕበል ላይ አንዲት ፍጡር ከእምብርቷ በላይ ጀርባዋና ጡቶቿ እንደ ሴት ነበሩ። ቆዳዋ እጅግ ነጭ፣ ፀጉሯ ረዥም፣ ጥቁርና የተንዘፈዘፈ ነበር። ነገር ግን ልክ ወደ ውሃው ስትጠልቅ የታችኛውን አካል በግልጽ አዩት። ጅራቷ እንደ ፓርፖይስ በትልቅ አሳ ይመስል ነበር። ሂል እና ሬይኖር በሙሉ ልባቸው እነርሱን እንዳዩ ጮኹ። የታሪክ ተመራማሪዎች እንደሚሉት
ሆድሰን ራሱ ባያትም የሁለቱ ባልደረቦቹን የምስክርነት ቃል መዝግቦ የማስታወሻ ደብተሩ ላይ በግልጽ አስፍሯል። ታዲያ ሄንሪ ሆድሰን እና ባልደረቦቹ ምን አይተው ይሆን? ይህ እውነተኛ ገጠመኝ ነበር ወይስ ረዥም የባህር ጉዞና ውጥረት የፈጠረው ቅዠት? ዘመናዊ ሳይንስ ምናልባት አዩት ይላል፣ ነገር ግን ያዩት ነገር ማናቲ ወይም ዱጎንግ የተባለ አጥቢ እንስሳ ሊሆን ይችላል። ይሁን እንጂ የዚህ ፍጡር አፈ ታሪክ ለዘመናት ሳይጠፋ ይኖረው ለምንድን ነው? ከጥንታዊቷ አስር አምላክ አታርጋቲስ ጀምሮ እስከ ሃንስ ክሪስቲያን አንደርሰን የጨለማው ተረት ድረስ የዚህ ፍጡር ታሪክ ከባህር አደጋና ፍርሃት አልፎ የሰው ልጅ የነፍስ ፍለጋ ምልክት የሆነው እንዴት ነው? ስለ ሜርሜዶች እናወራለን። ግማሽ ሰው ግማሽ አሳ የሆነችው ይህች ፍጥረት እውነተኛ ናት ወይስ የሰው ልጅ የፈጠራት ድንቅ አፈ ታሪክ? የዛሬው ትንተናችን ስለ እነዚህ ፍጥረታት የተፈጠሩ አፈ ታሪኮችን፣ የሰዎችን እምነቶችና እውነት ሊሆኑ ስለሚችሉ ነገሮች ያጠናል። ወደ ውቅያኖስ ጥልቅ አብራችሁኝ እንጓዝ። ከመጀመሪያው ደቂቃ እስከ መጨረሻው አይኖቻችሁን ማንሳት የማትችሉበትን እውነተኛ ሚስጥር ይዘን መጥተናል። የሜርሜዶች ታሪክ እንደ ሰው ልጅ ስልጣኔ እጅግ በጣም ጥንታዊ ነው። ከብዙ ሺህ ዓመታት በፊት ከጥንቷ ባቢሎን ጀምሮ የምዕራቡ ዓለም ግሪክና ሮም እስከ ሩቅ የምስራቅ ባህሎች ድረስ ሜርሜዶች የተለያየ መልክ ይዘው ታሪኮች ውስጥ ሰፍረዋል። ይህ እንዴት ሊሆን ቻለ? በአንድ ወቅት የውቅያኖስን ባንኮች ተሻግሮ የባህል ውህደት ሳያስፈልገው ይህ ፍጡር በሁሉም የዓለም አቀፍ አፈ ታሪኮች ውስጥ እንደ ዋነኛ ገጸ ባህሪ ሊወጣ የቻለው እንዴት ነው? የባቢሎን የአሳ አምላክ ኦአነስ ከውቅያኖስ እንደመጣ ይታመን ነበር። ነገር ግን ታሪኮቹ ወዲያውኑ ይለያያሉ። በአንዳንድ አፈ ታሪኮች ሜርሜዶች ደግና ረዳት ሲሆኑ፣ በሌሎች ደግሞ አደገኛ መርከበኞችን ወደ ጥፋት የሚመሩ ናቸው። ለምሳሌ የጥንት ታሪኮች ስለ ሲረንስ ያወሩ ነበር። እነዚህ ግማሽ የሰው አካልና የአዋፍ ጭራ ያላቸው ውብ ድምፅ ያላቸው ግን የሰይጣን መልእክተኞች ውብ ድምፃቸውን ተጠቅመው የመርከበኞችን አእምሮ በዘፈናቸው በመማረክ መርከባቸውን በአለቶች ላይ እንዲሰበር የሚያደርጉ እጅግ አስፈሪ ገዳዮች ነበሩ። ይህ የሚያሳየን የሰው ልጅ ውቅያኖስን እንደ ውበት ምንጭ ብቻ ሳይሆን እንደ ፍርሃትና አደጋም ጭምር ነው የሚያየው። ሜርሜዶች በአንድ አካባቢ ብቻ ተወስነው አልነበሩም። በእያንዳንዱ ባህል የራሳቸው የሆነ ሚስጥራዊ ትርጉም የነበራቸው። በምዕራብ አፍሪካ ለምሳሌ ማሚ ዋታ የተባለችው የውሃ አምላክ እንደ ውበት፣ ለምለምነትና አንዳንድ ጊዜ እንደ ቁጣ ምልክት ትታይ ነበር። እርሷ ሀብትን ትሰጣለች፣ ግን ዋጋዋ ከፍ ያለ ነው ተብሎ ይታመናል። በጣም አስገራሚ ነው አይደል? ያው ስለ ሜርሜዶች ብዙ ነገሮችን ማለት እንችላለን። ሳይንስም በዚህ ጉዳይ ላይ ያስቀመጠው ያረጋገጠው ነገር የለም። ምናልባት ሜርሜዶች እውነተኛ ፍጥረታት ባይሆንም በታሪኮቻችን፣ በስነ ጥበብ ስራዎቻችንና በምናባችን ውስጥ መኖራቸውን ይቀጥላሉ። የውቅያኖስን ሚስጥር፣ ውበትና አደጋ የሚወክሉ ዘላለማዊ ምልክቶችም ናቸው ተብሎ ይታሰባል። እናንተስ ስለ ሜርሜዶች ያላችሁ አመለካከት ምንድን ነው? የትኛው የሜርሜድ ታሪክ ነው ልባችሁን የነካው? በአስተያየት መስጫው ክፍል ላይ ሀሳባችሁን አካፍሉን። ይህን ቪዲዮ ከወደዳችሁት ላይክ አድርጉ፣ ለጓደኞቻችሁ ሼር በማድረግ ለዚሁም አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላም ቆዩልን።